እሺ ሁላችሁንም አስቀድሜ በጌታ ስም ሰላም እላችኋለሁ። እንዴት ሰንብታችኋል? እኔና ባልደረቦቼ እዚህ ያለን ሁላችሁንም በጌታ ስም ሰላም እያልን እኛ ደግሞ እግዚአብሔር ይመስገን በጣም ደህና ነን። ባለፈው ሳምንት የአስተምህሮተ ሥላሴ ታሪካዊ ዳህራዊ መሰረት ብለን አንዳንድ ሐሳቦችን ማንሳት ጀምረን ነበረ እና የተነሳነው የጥንቷ ቤተክርስቲያን የገጠሟትን አበይት ችግሮች ማለት ያው ሁሉንም ሳይሆን ከአስተምህሮተ ሥላሴው ጋር የተያያዙ ዋና ዋና የሚባሉትን ሶስቱን ችግሮች አነሳን እና ከዛ መካከል አንዱን መርጠን የክርስቶስና የአብ ግንኙነትን በተመለከተ ትልቅ ችግር ተነስቶ ነበር ብለናል እና ያንን ችግር ደግሞ ለመፍታት ወይ ለችግሩ በወቅቱ እንግዲህ የተለያዩ ግለሰቦች የራሳቸውን አስተዋጽኦ ለማበርከት ሙከራ አድርገዋል። ከነሱ መካከል የመጀመሪያው ቴዎዶጦስ ነበራለን እና የሱ ትምህርት ደግሞ ዳይናሚክ ሞናርኪያኒዝም ወይም አዶፕሽኒዝም ይባላል ብለን ነበረ እና እሱ በራሱ እንግዲህ በአብና በኢየሱስ መካከል የነበረውን ግንኙነት ለማስረዳት ኢየሱስ ከመጠመቁ በፊት አምላክ እንዳልነበረ እና በኋላ እግዚአብሔር እንደተቀበለው እንደተናገረ አይተናል። ከዛ በኋላ ሁለተኛው ሰው ሰባሊዮስ እንደሆነ እሱም ደግሞ በዛሬ ጊዜ ያው የኦንሊ ጂሰሶች አስተምህሮ መስራች እንደሆነ ተመልክተን ነበረ እና እሱ በመነሻው ላይ ያው ሞዳሊስቲክ ሞናርኪያኒዝም የሚባል ትምህርት አስተምሯል። እግዚአብሔር በተለያዩ ሞዶች ወይም ኩነቶች ሁኔታዎች ራሱን በተለያየ ዘመን ለመግለጥ ሞክሯል። አንዱ አምላክ ራሱን በተለያየ ሞዶች ለመግለጽ ሞክሯል ወይም ገልጿል ብለዋል ብለን ተነጋግረን ወቅት አብ ነበር። አብ በነበረበት ወቅት ወልድም አልነበረም፣ መንፈስ ቅዱስም አልነበረም። ከዛ በመቀጠል ደግሞ ወልድ ሆነ። ወልድ ሲሆን ደግሞ እግዚአብሔር አሁንም አንድ ማንነት ወይም ፐርሰን ነው የነበረው። ወልድ በሆነበት ሰዓት እንደዛው አብም መንፈስ ቅዱስም አልነበረም። ከዛ መንፈስ ቅዱስ ሆነ ብሎ ሰባሊዮስ አስተምሯል። ግን ከዛ ቀጥሎ ትዝ ይላችሁ እንደሆነ ያው ዛሬ ያሉት የሐዋርያት ቤተክርስቲያን ወይ ኦንሊ ጂሰስ እምነት ተከታዮች ያንን ነገር ለውጠዋል እና ከብሉይም ከአዲስም ባለፈው ሳምንት የሚጠቀሙባቸውን የአስተምህሮተ ሥላሴ ሞዴሎች ከብሉይ 4 ከአዲስ 4 ወስደን ተመልክተናል። ስለዚህ አሁን ዛሬ ያሉትን ድሮ በነበረው በሰባሊዮስ ሞዴል ልንሞግታቸው አንችልም፣ ምክንያቱም እንደማያዋጣቸው ስላዩ ማስተካከያዎችን ለማድረግ ሞክረዋል። ከዛ ቀጥሎ የሄድነው ሰባሊዮስ የኢየሱስና የአብን ግንኙነት አስመልክቶ ለማስረዳት የተጠቀመባቸውን ጥቅሶች ተመልክተን ነበረ። ከዛ መካከል ኢሳይያስ 9:6 ኢየሱስ አብ ነው የሚለውን ለማስረዳት የተጠቀመበትን ዘላለማዊው አብ ነው የሚለውን ነገር ተመልክተን ነበረ። ስለዚህ እዛ ቦታ ላይ እኛ አብያድ የተባለው ቃል እጅግ ዘላለማዊ ለማለት እንጂ ከዘላለም ጀምሮ ኢየሱስ አብ ነበር የሚል አስተምሮ ቃሉ የለውም ብለን የሌሎችንም ተመሳሳይ ቃላት ስሞችን አይተን ተመልክተናል። ከዛ በመቀጠል ሁለተኛ ማስረጃው ደግሞ ኢየሱስ የአብ ሥጋ ነው ብሎ ቆላሲስ 2:9ን በመጥቀስ ዛሬም ያሉት በእጅጉ ለመከራከሪያ የሚያውሉትን ጥቅስ እንደሚጠቅስ ተመልክተን እዛም ቦታ ላይ በኢየሱስ ክርስቶስ በሥጋ እግዚአብሔርነት በሙላት ተገልጧል ለማለት ነው እንጂ አብነት ወይም አብ መሆን በሙላት ተገልጧል ማለት አይደለም ቃሉ ብለን እሱን ፈተናል። ስለዚህ እንግዲህ ያው ቢያንስ እንግዲህ ግን እነዚህ ሰዎች ሁለቱ ሰዎች የመጀመሪያውን ደረጃ ማስረጃ ለማቅረብ የሞከሩ ናቸው። ዛሬ ሶስተኛው ጋር ደግሞ እንሄዳለን። ሶስተኛው ሰው አሪዮስ ነው የነበረው እና አሪዮስን ከሌሎቹ የሚለየው ነገር ምንድነው? እጅግ የተማረ ሰው መሆኑ ነው። አሪዮስ የእስክንድሪያዋ ቤተክርስቲያን የአሌክሳንደር የጳጳሱ ልዩ ረዳት የነበረ ሰው ነበረ፣ አገልጋይም ነበረ። ከዚህ የተነሳ ያው መጽሐፍ ቅዱሱን ከላይ ካየናቸው ከሁለቱ ይልቅ በጣም የሚያቅሰው ነበረ እና በቤተክርስቲያን አገልጋይነትም የኖረ ሰው እንደመሆኑ መጠን ከሌሎቹ ይልቅ ለመጽሐፍ ቅዱሱ እጅግ የቀረበ ሰው ነበረ እና አሪዮስ ደግሞ ሶስተኛውን የመፍትሄ ሐሳብ ያቀረበ ሰው ነው።
የአሪዮስ መፍትሄ ከነዚህ በእጅጉ የተለየ ነው። እንግዲህ አሪዮስን እንደምናውቀው ዛሬ ያሉት የጂሆቫ ዊትነሶች የይሖዋ ምስክሮች አስተምህሮ መስራች ነው እና እንግዲህ አሪዮስ አንድ አምላክ አለ እርሱም ያህዌ ነው የሚል እምነት ነው የነበረው። ያለው አንድ አምላክ ነው እሱም ያህዌ ነው፣ በቃ ከሱ ሌላ ማንንም አምላክ የለም። እንግዲህ ይሄ ነገር ያው አሃዱ አምላክ አምልኮን ስለሚያሳይ በወቅቱ ሌሎችን ሰዎች ለማማለል በጣም ቀረብ ያለ አስተምሮ ነው የሚሆነው እና ያህዌ ነው እሱም ብሎ ነበረ። ስለ ኢየሱስ ደግሞ የተናገረው ኢየሱስ የአብ የመጀመሪያ ፍጥረት ነው። እግዚአብሔር በመጀመሪያ ኢየሱስን ፈጥሯል፣ በሱ ደግሞ ሌሎችን ፈጥሯል የሚል አስተምህሮ ነው እንግዲህ አሪዮስ ያቀረበው። አሪዮስ ለትምህርቱ እንደ መነሻ የሆኑት ነገሮች አሉ። ከሜዳ ተነስቶ አይደለም ይሄንን ያለው። ከሱ ቀደም ከቤተ ክርስቲያንም አባቶች እንደገና ደግሞ ከሌሎችም ከኖስቲኮች የተጠቀመባቸው አንዳንድ ሐሳቦች አሉ። እነዚህ ኖስቲኮች የሚባሉ ሰዎች ያው ኖስቲሲዝም በወቅቱ እጅግ እንግዲህ በመጀመሪያው ዓመት ሁለተኛው እንደዛውም አካባቢ በጣም እጅግ ታዋቂ የነበረ ሁሉንም ሃይማኖት ጠቅልሎ ይዞ በቃ በሁሉም መንገድ ወደ እግዚአብሔር ለመድረስ የሚያስኬድ መንገድ እንዳለ የሚያስተምር በእውቀት ወደ እግዚአብሔርነት መድረስ እንደሚቻል የሚያስተምር ትምህርት እንደመሆኑ መጠን ዘመናዊም እንደመሆኑ መጠን ብዙዎች ተከትለውታል እና ኖስቲሲዝም ከእግዚአብሔር የሚወጡ እግዚአብሔር ቅዱስ እንደሆነ ይናገርና እግዚአብሔር ቅዱሱ አምላክ ይህንን የረከሰ ዓለም አልፈጠረም፣ ግን ከእግዚአብሔር የሚወጡ የሚመነጩ አማልክት አሉ ኤዮንስ የሚባሉ በእነሱ ነው እንግዲህ ሌሎቹን እንግዲህ ዓለምንም ሁሉንም ነገር የፈጠረው በእነሱ በወኪል አማልክት እንጂ እግዚአብሔር ይህንን ክፉ ዓለም ክፉ ነው፣ ኢቭል ነው፣ እኩይ ነው ብለው ያምናሉ። ቁሳ አካል በአጠቃላይ እኩይ ነው ብለው ነው የሚያምኑት። ስለዚህ ይህንን እኩይ ዓለም እና ከአምላክ የሚመነጩ አማልክት እንዳሉ ይናገራሉ። ሌሎችም ከፈላስፎችም እንደነ ፕሌቶ ያሉትም የዚህ አይነት እምነት ነበራቸው። ፕሌቶ ለምሳሌ ዴሚውርጅ የሚባል አምላክ እንደነበረ ያምናል እና እንግዲህ አንዱ ለአሪዮስ መነሻ ከሆኑት ምክንያቶች አንዱ የኖስቲኮች አስተምህሮ ነው እና ከዛ ውጭ ደግሞ ከአብ የኢየሱስ ክርስቶስ አምላክነት አርጌንስ ወይም ኦሪገን የተባለው የቤተክርስቲያን አባትም ባህሪያዊ መተናነስ እንዳለ በሁለቱ መካከል በአብና በወልድ መካከል እንደዚህ አይነት መተናነስ እንዳለ አስተምሮ ስለነበረ አሪዮስ እንግዲህ እነዚህ ነገሮች ለቃቅሞ ከዛ በመነሳት እንደውም ኢየሱስ ክርስቶስ የአብ የመጀመሪያው ፍጡር ነው የሚል አስተምሯል ማለት ነው። እንግዲህ ይሄንን ሲናገር ምንድን ነበሩ ማስረጃዎቹ? ምን ላይ ቆሞ ነው ይሄን የተናገረው? ይሄን አስተምሮ ዛሬ ያው የይሖዋ ምስክሮች በቀጥታ ይከተሉታል። ግን ከአምላክ ያነሰ ፍጡር ነው። እንደገናም ደግሞ አሁን በኋላ በየጥቅሶቹ እንደምናየው አምላክ የተባለው ሰዎች አምላክ በተባሉበት መንገድ ነው እንጂ ከእግዚአብሔር ጋር በተካከለ መንገድ አይደለም የሚል ነው እንግዲህ አስተምሯቸው። ስለዚህ አሪዮስ የተጠቀመባቸውን ጥቅሶች እስቲ ረጋ ብለን አንድ በአንድ ለመመልከት እንሞክራለን እና ኢየሱስ እንግዲህ በፍጥረትና በአብ መካከለኛ የሆነ እንደሆነ ነው እሱ የሚናገረው እና ፍጥረትንም የፈጠረበት ወኪል ነው ብሎ ይላል። ለዚህ እንደ ዋነኛ ማስረጃነት አድርጎ የሚጠቀመው ምሳሌ ምዕራፍ 8 ቁጥር 22 ነው። ከ22 እስከ 25 ድረስ ያለውን ክፍል ነው። ያው ክፍሉ የምናውቀው ክፍል ነው፣ ስለ ጥበብ የሚያወራው ክፍል ነው። ይሄንን በመጽሐፈ ምሳሌ ምዕራፍ 8 ላይ ያለችውን ጥበብ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ካለው ጥበብ አጣምሮ እንደምናውቀው በአንደኛው ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ሐዋርያው ጳውሎስ የእግዚአብሔር ጥበብ የሆነው ኢየሱስ ብሎ ስለሚናገር ያንን ወስዶ በመጽሐፈ ምሳሌ ላይ ከተጠቀሰው ጥበብ ጋር አጣምሮ መጽሐፈ ምሳሌ ላይ ያለው ጥበብ ጅማሬ እንዳለው ስለሚናገር ተወልጃለሁኝ እንደዛም ተጀምሬያለሁ ብሎ ስለሚናገር ከእርሱ ጋር አያይዞ እንግዲህ አንዱ ማስረጃዬ ይሄ ነው ብሎ ይናገራል።
ያው የተለያዩ የእምነት ክፍሎች በተለያየ መንገድ ይሄንን ጥቅስ ይጠቀሙበታል። በኦርቶዶክስ ይሄንን ጥቅስ ያው ኢየሱስ ክርስቶስ ከዘላለም ከአብ ለመወለዱ ይጠቀሙበታል በተለየ መንገድ ማለት ነው። አሪዮስ በተጠቀመበት ሳይሆን በራሳቸው መንገድ ይሄንን ይጠቀማሉ። አሁን ሁለቱን ጥቅሶች ለየብቻ እኔና እነዚህ ጥቅሶች ይስማማሉ? አንዱ አንዱን ይደግፋል ወይ እንዴት ነው የሚለውን ነገር ታቸውና ሁለቱን ማዛመድ ይቻላል ወይ ካልን አይቻልም ነው። በእኛ እንግዲህ የምንለው ይሄንን ሁለት ጥቅሶች በፍጹም ማዛመድ አይቻልም። ሁለቱም የሚናገሩት ስለተለያየ ጉዳይ ነው። ስለተለያየ ጉዳይ እንደመናገራቸው መጠንም ደግሞ ሁለቱን ለማያያዝ መሞከር ትክክል አይደለም ባይነን። እስቲ እያንዳንዱን ረጋ ብለን ለየብቻ እንይ። በመጀመሪያ ደረጃ መጽሐፈ ምሳሌ ላይ እንግዲህ የጥበብ ስነ ጽሁፎች በመጽሐፍ ቅዱሳችን ውስጥ በተለይ እነ መዝሙር፣ ምሳሌ፣ መክብብ እንዲህ ያሉት መጽሐፍት የጥበብ ስነ ጽሁፎች ነው የሚባሉት። እና የጥበብ ስነ ጽሁፎች ውስጥ ብዙ በሰውኛ ዘይቤ የተጠቀሱ የተለያዩ አካላትን ሰውነት በማላበስ እንደዛ አድርገው የሚነገሩ ብዙ ነገሮች አሉ። እና መጽሐፈ ምሳሌ ላይ የተጠቀሰችው ጥበብ በዚህ መልክ የቀረበ ጥበብ ነው። የመጀመሪያው ነገር ይሄ ነው። በሰውኛ ዘይቤ የተጻፈውን ቃል ቀጥታ ለማዛመድ መሞከር በመጽሐፍ ሄርሜኔቲክስ በምንለው እና ስለ መጽሐፍ ቅዱስ አፈታት በሚያስተምረው ትምህርት ህግ መሰረት ፍጹም ክልክል ነው። ለምሳሌ አሁን መዝሙር ላይ መዝሙረ ዳዊት ምዕራፍ 108 ቁጥር 2 ላይ በገና ሆይ ተነሳ የሚል ቃል አለ። እንግዲህ በገና ሆይ ተነሳ ሲል በዘይቤያዊ ንግግር የተነገረ ነው። እንደምናውቀው እጅግ ብዙ አሉ። ወንዞች በአንድነት ያጨብጭቡ፣ ተራሮች ደስ ይበላቸው፣ እንደዛ ያሉ በምሳሌም በመዝሙረ ዳዊትም ብዙ ጥቅሶች አሉ። ስለዚህ በጥበብ ስነ ጽሁፎች ውስጥ እነዚህ በሰውኛ ዘይቤ ለነዚህ ጥበብም ተራራውንም ምኑንም አካለ ሰብዕነት በማላበስ ጸሐፊያኑ ለጽሁፋቸው ውበት ለመስጠት ያንን ይጠቀማሉ። እና ይሄንን ነገር ወስደን በቀጥታ ለክርስቶስም ሆነ ለሌሎች ነገሮች ማዛመድ በመጀመሪያ ትክክል አይደለም። እንዴ ከአጠቃላዩ ነገር ስንነሳ ማለት ነው። ከአጠቃላዩ ነገር ስንነሳ ሁለተኛው ዋና ነጥባችን ምንድነው? የተደረገው ውድድር ኢፍትሃዊ ውድድር ነው እኛ የምንለው። ሚዛን አልባ የሆነ ማዛመድ ነው ለማዛመድ የተሞከረው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ስለ ኢየሱስ ክርስቶስ ሲናገር የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ኢየሱስ ነው እያለ ያለው። አሁን እንግዲህ ልብ አድርጉ፣ እነዚህ ሰዎች ከሁለቱ አንዱን ነጥለው ነው ለማዛመድ እየሞከሩ ያሉት። ግን ጳውሎስ ሲናገር የእግዚአብሔር ኃይልና የእግዚአብሔር ጥበብ ብሎ ነው የተናገረው። መጽሐፈ ምሳሌ ላይ ሄደን ደግሞ ስንመለከት መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 እና ቁጥር 1 ላይ ስናይ ጥበብና ማስተዋል የሚሉ ሁለት ነገሮች ጎን ለጎን እናገኛለን። እና መጽሐፈ ምሳሌ ላይ አንድ ነገር ብቻ አይደለም የተጠቀሰው፣ ሁለት ነገር ነው። እንግዲህ ከሁለቱ አንዱን ብቻ ነጥለን ለምንድን ነው ለማዛመድ የምንሞክረው ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ላይ በእውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? ይላል። ይቀጥላል። አሁን እዚህ ጋር እንግዲህ አሪዮስም ሌሎቹም በዛስ ደጋፊዎች ማለትም ስለ ክርስቶስ ይናገራል ብለው የሚያምኑት ደጋፊዎች እንግዲህ አንድ የሰሩት ስህተት ምንድነው? ለምንድነው አንዷን ነጥለው የሚያዛምዱት ነው? ካዛመዱ ሁለቱንም ነው አንድ ላይ ማዛመድ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ላይ ጥበብና ማስተዋል ይገኛሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ደግሞ ኃይልና ጥበብ ይገኛሉ። ስለዚህ ከተዛመደ ጥበብ ከጥበብ ጋር እንደገና ደግሞ ኃይል ደግሞ ከማስተዋል ጋር መዛመድ አለባቸው። ያ ባልተደረገበት ሁኔታ እንዴት ተደርጎ ነው ጥበብ ብቻ እርስ በርሱ ገና ቃሉ ስለተገጣጠመ ብቻ ከዛ ወስደን በአንደኛ ቆሮንቶስ ምዕራፍ 1:24 ላይ ያለው ጥበብ መጽሐፈ ምሳሌ ላይ ያለውን ያስረዳል ብሎ ማለት ፈጽሞ ትክክል አይደለም።
ሌላ እዚህ ጋር ጨምረን እንግዲህ የምናየው ትክክል እንደማይሆን ለምሳሌ በዛው በመጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበብ ምድርን መሰረተ ብሎ ይላል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበብ ምድርን መሰረተ በማስተዋል ደግሞ ሰማያትን አጸና ይላል። ልብ አድርጉ። እንግዲህ በጥበብ ምድርን ከመሰረተ በማስተዋል ሰማያትን አጸና ብሎ ካለ ሁለቱም ያላቸውን ከፍተኛ ድርሻ እንግዲህ መጽሐፈ ምሳሌ ያሳያል። በጥበብ ምድርን የመሰረተው በማስተዋል ደግሞ ሰማያትን አጸና ብሎ ሲል እነዚህ ሁለቱን አካል አላብሰናቸው እንፍታ ብለን ካል ጥበብ ከአንደኛ ቆሮንቶስ ምዕራፍ 1:24 ካለችው ጥበብ ጋር ነው የምትገጥመው ብለን ካልን እሺ ማስተዋል እስከምን ጋር ልገጥም ነው? ከገጠመ ደግሞ ከአንደኛ ቆሮንቶስ ምዕራፍ 1:24 ካለው ኃይል ጋር መግጠም አለበት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ሐዋርያ ጳውሎስ ስለ ኃይል ምንም የተናገረው ያው ኃይል ነው ብሏል። ግን ማብራሪያ ከዚህ ጋር የሚያያዝ ማብራሪያ አልሰጠውም። ስለዚህ እንዴት ተደርጎ ነው? እና ይሄ ፍጹም ኢፍትሃዊ የሆነ ማዛመድ ነው። የምንፈልገውን ብቻ ቃሉ ስለተገናኘልን ብቻ ብድግ አድርገን እናዛምድ ማለት ፈጽሞ የማይሆን ነገር ነው ማለት ነው። ስለዚህ ሁለተኛው ማስረጃችን ይሄ ነው። መጽሐፈ ምሳሌ ላይ ያለችው ጥበብ በአንደኛ ቆሮንቶስ ላይ ከተጠቀሰችው ጥበብ ጋር በምንም አይነት አይገጣጠሙም ነው። ሶስተኛውና ዋናው ማስረጃችን ደግሞ ሁለቱም ያው በጣም ጥሩ ማስረጃዎች ናቸው። መጀመሪያ ላይ እንዳልነው ዘይቤያዊውን ንግግር በቀጥታ እንተረጉማለን ብለን ካል በቀጥታ ከምናያይዘው ጉዳይ ጋር ጥሩ ግንኙነት መሳ ለመሳ የሆነ ግንኙነት እስከሌለው ድረስ በምንም አይነት ማዛመድ አንችልም። ቅድም በመዝሙር ላይ እንዳየነው እንግዲህ በገናው የተነሳ ሲለው በገና ሰው አይደለም፣ በገና እግር የለውም፣ ህይወት የለውም፣ አይነሳም። ስለዚህ አሁን ካለው በገና ጋር በምንም አይነት ልናያይዘው አንችልም። ደግሞ ይሄ በአሁን ዘመናዊ ጽሑፍ ውስጥ በጣም የተለመደ ነገር ነው እና አሁን እዚህ ቦታ ላይ ሁለተኛው ማስረጃችን ጥሩ ማስረጃ ነው። ምክንያቱም ሁለቱ ከሁለት ጣምራ ቃላት እንደመሆናቸው መጠን አንዱን ገንጥሎ ብቻ ይዛመድልኝ ብሎ ማለት ፈጽሞ ትክክል አይደለም። ሶስተኛ የጥበብ ጾታን በተመለከተ ነው። እንግዲህ የጥበብ ጾታን በተመለከተ ሁለቱም ቦታዎች ላይ እንግዲህ ክርስቶስን ጥበብ የሚያመለክተው ክርስቶስን ነው የሚል ሐሳብ ያለው ሰው ካለ ጌታችን ኢየሱስ ክርስቶስ በምድራዊ ህይወቱ ሰው እንደመሆኑ መጠን ጾታው ወንድ ነው። መጽሐፈ ምሳሌ ላይ ያለውን ስናይ ደግሞ ሴት ነው ጾታዋ። በአንደኛ ቆሮንቶስ ላይ የምናየውም ጥበብ የተባለችው ቃል አሁንም በግሪክኛው ሴት ነው ጾታዋ። ሴት ጾታ ማለት ነው። እንግዲህ ፈረንጆቹ የግራማቲካል ጀንደር ወይም ሰዋሰዋዊ ጾታ የሚሉት ነገር ማለት ነው። ስለዚህ እንዴት አድርገን ነው ወንድ ከሆነው ኢየሱስ ጋር ሴቷን ጥበብ የምናያይዘው ነው? እንዴት አድርገን የምናያይዘው? አንደኛ ቆሮንቶስ ላይ የእግዚአብሔር ጥበብ የሆነው ኢየሱስ ብሎ ሲል ጥበብን በሴት ጾታ ነው። ምክንያቱም እዛም ቦታ ላይ ሐዋርያ ጳውሎስ እየተናገረ ያለው እግዚአብሔር የተጠቀመበት ጥበብ ለማለት ነው እንጂ እግዚአብሔር ይሆናል ጥበብ ይሆናል እግዚአብሔር የሚል ሂሳብ ለመስራት ጳውሎስ ፈልጎ አይደለም። እና እዚህ ቦታ ላይም ስንመለከት የጥበብ ጾታ በመጽሐፈ ምሳሌ ውስጥ የሴት ጾታ ነው። መጽሐፈ ምሳሌ ምዕራፍ 7 ቁጥር 4 ላይ እስኪ ደግሞ እንይ። መጽሐፈ ምሳሌ ምዕራፍ 7 ቁጥር 4 ጥበብን አንቺ እህቴ ነሽ በላት ይላል። ምሳሌ ምዕራፍ 7 ቁጥር 4 ነሽ በላት ማስተዋልን ወዳጄ ብለህ ጥራት ይላል። ግሌል ባሩ ጥበብን አንቺ እህቴ ነሽ በላት ማስተዋልን ወዳጄ ብለህ ጥራት ይላል። እንግዲህ ክርስቶስን ጥበብ በሚለው ቦታ አስገብተን ማንበብ ነው። ስለዚህ አሁን ጥበብ የመጽሐፈ ምሳሌዋ ጥበብ ክርስቶስን የምትወክል ከሆነ ክርስቶስን አንቺ እህቴ ነሽ በላት ተብሎ ቃሉ መተርጎም አለበት ማለት ነው። ስለዚህ ይሄ በፍጹም የሚሆን ነገር አይደለም። ሮሜ ምዕራፍ 8:29 ላይ ጳውሎስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል እና ጌታችን ኢየሱስ ክርስቶስ በድፍን አዲስ ኪዳን የተጠራው በወንድ ጾታ ነው፣ በሴት ጾታ አልተጠራም።
ስለዚህ መጽሐፈ ምሳሌ ምዕራፍ 8 በምንም አይነት ስለ ክርስቶስ የሚናገር አንድም አረፍተ ነገር የለውም፣ አንድም ትርጉም የለውም ማለት ነው። እና የመጀመሪያው ማስረጃ እንግዲህ አሪዮስ የተጠቀመበት ይሄንን ነው። መጽሐፈ ምሳሌ ምዕራፍ 8 ላይ እንግዲህ ከጥቅሱ ከ22 እስከ 25 ባለው ወደዛም ሻገር ብለን ስናያውዱ ላይ ጥበብ ተወልጃለሁ እንደዛ ስለምትል ያንን ለማያያዝ ነው የሞከሩት። ግን በምንም አይነት በዛ መልኩ አይፈታም። በመጽሐፈ ምሳሌው በራሱ አውድም ከሄድን ጥበብ ተወልጃለሁ ብላ ስትል ጥበብ የሚወለድ ነገር አይደለም። ስለዚህ ጸሐፊው ዘይቤያዊ በሆነ መልክ ሐሳቡን ለመግለጽ የፈለገበት መንገድ ነው ማለት ነው። ስለዚህ አንደኛው ጥቅስ ይሄ ነው። ሁለተኛው ጥቅስ ደግሞ በጣም የተለመደው እና ጥሩ ንግግርም የሚያስፈልገው ጥቅስ ነው። ቆላሲስ ምዕራፍ 1 ቁጥር 15 እና ቁጥር 16። ይህንን ጥቅስ እንግዲህ ስንመለከት በመጀመሪያ የአነባበብ ጥንቃቄ ያስፈልገናል። የአነባበብ ጥንቃቄ ምን ማለት ነው? ብዙ ጊዜ የይሖዋ ምስክሮች ይሄንን የሚጠቀሙ ሰዎች የፍጥረት በኩር ተብሏል የሚል ቃል ለሚናገሩት የፍጥረት በኩር፣ ግን ቃሉ ላይ ሄደን ስንመለከት የፍጥረት በኩር አይልም። ስለዚህ መጀመሪያ መጠንቀቅ ያለብን ያንን ነው። አማርኛ መጽሐፍ ቅዱሳችን ላይ ቆላሲስ ላይ ሄደን ስናነበው ቁጥር 15 እና 16 ላይ እርሱም ከጨለማው ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። 15 ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው የሚለው። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። እንግዲህ አማርኛው ትርጉም እንኳን እንግዲህ እንደምናውቀው መጽሐፍ ቅዱሳችን አዲስ ኪዳናችን የተጻፈው በግሪክ ነው። በግሪክ እስከተጻፈ ድረስ ወደ ተለያዩ ቋንቋዎች ተተርጉሟል። ሲተረጎም ደግሞ ኦሪጂናል የሆነውን ዋና የሆነውን ከበኩረ ጽሑፉ ላይ ነው ትርጉሙን የምናገኘው። እንግዲህ አንዳንድ ጽሑፎችን ደግሞ ስንተረጉም ጸሐፊያኑ የጻፉላቸው ሰዎች በሕይወት ይብራቸው ናቸው ወዘተረፈ። ስለዚህ ቃላት የሚግባቡባቸው ቃላት ይኖራሉ። እነዛ ቃላትን አውደገብ የሆነ ትርጉም በመስጠት ነው የምንተረጉመው። ስለዚህ አሁን እዚህ ቦታ ላይ ሲጀመር የፍጥረት በኩር አላለም አማርኛው። ከፍጥረት ሁሉ በፊት በኩር ነበር ነው የሚለው። አንድ ችግር አቃለልን ማለት ነው። ለምን እነሱ ሲናገሩ ከፍጥረት ሁሉ በፊት በኩር ነው አይሉም፣ የፍጥረት በኩር ነው የሚሉት። ያንን መጀመሪያ ማስወገድ ያስፈልጋል። ያም ቢሆን ግን አሁንም ቢሆን ፍቺ ያስፈልገዋል። ከፍጥረት ሁሉ በፊት በኩር ስለምን ተባለ? እንግዲህ በኩር ምን ማለት ነው የሚለው ቃል መተንተን አለበት። ሐዋርያ ጳውሎስ እንግዲህ ለቆላሲስ ሰዎች ሲጽፍላቸው እንደምናውቀው በአዲስ ኪዳናችን ሐዋርያ ጳውሎስ ያልጎበኛቸው 2 አብያተ ክርስቲያናት አሉ። አንዷ ቆላሲስ ናት፣ አንዷ ሮሜ ናት። ለነዚህ ለቆላሲስ ሰዎች ሲጽፍላቸው ልብ አድርጉ። እነዚህ ቆላሲስ፣ ኤፌሶን እንግዲህ በትንሹ እስያ ውስጥ በሕይወት የነበሩ አብያተ ክርስቲያናት ናቸው። አባላት ያሏቸው እንግዲህ የአባላቱ ቁጥር አንዱ ጋር ይበዛል፣ አንዱ ጋር ያንሳል፣ ግን የተቋቋሙ በሕይወት ያሉ አብያተ ክርስቲያናት ናቸው። እና እያንዳንዱ አብያተ ክርስቲያናት ውስጥ ደግሞ እንዳሉበት ቦታ የየራሳቸው ችግሮች ነበሩባቸው። ምሳሌ ጳውሎስ ለቆሮንቶስ ሰዎች ሲጽፍ እዛ የነበረውን ችግር የነገሩት ሰዎች አሉ። በእናንተ ዘንድ ያለውን ችግር የቀሎዌ ቤተሰቦች ነገሩኝ ብሎ ቆሮንቶስ ቤተክርስቲያን ውስጥ የነበረውን ችግር አድሬስ ለማድረግ ሞክሯል። ቆላሲስም ውስጥ እንደዚሁ በቤተክርስቲያኒቱ ውስጥ ስር የሰደደ ችግር ነበር። ስለዚህ እንግዲህ መጀመሪያ ማድረግ የሚኖርብን ነገር ምንድነው? ቤተክርስቲያኒቱ ውስጥ የነበረው ችግር ምንድን ነበር የሚለውን
ማየት ይኖርብናል ማለት ነው። ያንን እንመለከታለን። መጀመሪያ ላይ ማየት ያለብን ነገር በኩር የሚለው ቃል በእስራኤላውያን ምን እንደሚወክለው አሁን በኢትዮጵያ አውድ ካየን ከሌ በኩር ነው ካለ የመጀመሪያ ልጅ ነው ማለት ነው። በቃ የመጀመሪያ ልጅ ነው። በኢትዮጵያ የቤተሰብ ሕግ መሰረት አንድ ሰው የበኩር ልጅ ነው ከተባለ የበኩር ነው የሚሆነው። በበኩርነቱ ምናልባት ከሱ በታች ላሉት ታናናሽ ለሆኑት ታላቅ ወንድማችን ነው ይባል ይሆናል እንጂ በውርስም ከተመለከትን በኢትዮጵያ የቤተሰብ ሕግ መሰረት አንድ አባት ከፍተኛ የሆነ አድሎ መፈጸም እንኳን አይችልም። በውርስ ላይ የተወሰነ ፐርሰንቴጅ አለው በመቶኛ። ከዛ ውጭ ግን አንዱ ልጄ ምንም አያገኝ ሶስቱ ልጆቼ ሁሉንም ይቀራመቱ ማለት አይችልም፣ ክልክል ነው። ግን በኢትዮጵያው አውድ በኩር የሚባለው ልጅ በቃ በመጀመሪያ መወለድ ብቻ ነው፣ ሌላ ምንም ነገር የለው። በእስራኤላውያን ግን እንደዛ አይደለም። በኩር የሚባለው መጀመሪያ መወለድን ብቻ የሚያመለክት አይደለም። ስለዚህ ብሉይ ኪዳናዊ የሆነውን ዳህራዊ መሰረት እንመለከታለን። ብሉይ ኪዳን ላይ በኩር የሚለው ቃል በዕብራይስጡ በኮር ብሎ ይለዋል። በኮር ያው ተመሳሳይ ነው ከኛ ጋር በኮር ነው የሚለው። ቀዳማይ ትርጉም አለው። እንግዲህ ቀዳማይ ትርጉሙ ያው መጀመሪያ የተወለደ ማለት ነው። ከሁሉም ልጆች አስቀድሞ መጀመሪያ የተወለደ ማለት ነው። ከዛ ቀጥሎ ግን ይሄ የበኩር ልጅ ከሚገጥመው የሥራ ድርሻ ካለበት የመብትና የግዴታ አንፃር የሚሰጠው ደግሞ ሌላ ጉዳይ አለ ከዚሁ ከበኩርና ጋር የተያያዘ። ይሄ የበኩር ልጅ በመጀመሪያ የተወለደ ነው ብለናል። መብቱን ስንመለከት የበኩርናውን ይዘት ስናይ ከአባቱ ንብረት 75% ይወርሳል። ስለዚህ አሁን በኩርናው የኢትዮጵያ በኩርና አይደለም ማለት ነው። የአባቱን ሀብት 75% ይወርሳል። ግዴታ ደግሞ አለበት። ግዴታ ማህበራዊ ማንነቱን ደረጃ ማስቀጠል፣ ፈረንጆቹ ሌጋሲ የሚሉትን ማለት ነው። ስለዚህ አባቱ ለምሳሌ በማህበረሰቡ ውስጥ የሀገር ሽማግሌ፣ ዳኛ፣ አስታራቂ፣ የጎሳ መሪ ወዘተረፈ ከነበረ ያንን ማስቀጠል ይጠበቅበታል። ያ የአባቱ ቦታ ነው። ብዙ ጊዜ በተለያዩ ጎሳዎች ውስጥ ያንን የመሪነት ቦታ የሚይዙ ሰዎች ልጆቻቸው የበኩር ልጆቻቸው ያንን ያስቀጥላሉ። አንዱ ግዴታው ይሄ ነው። በቃ አባትየው ንጉስ ከነበረ ንግስናውን ያስቀጥላል። እንደገና ደግሞ የሀገር ሽማግሌም ከነበረ እንደዛው ነው። የአባቱን ማህበራዊ ደረጃ የማስቀጠል ኃላፊነት አለበት። ሁለተኛ ደግሞ የአባቱን ቤት ማስተዳደር ነው መብቱ እና ግዴታው። የአባቱን 75% የአባቱን ሀብት የሚወርሰው ያንን ነገር ለማድረግ ነው እንጂ ዝም ብሎ በስጦታ የሚሰጠው አይደለም። እስራኤላውያን እንደምናውቀው ያው የተለያየ ሚስቶች ያገቡ ነበረ። የተለያየ ሚስት ስለሚኖራቸው የተለያየ ቤተሰብ ሊኖራቸው አስተዋል ያለበት ነገር ሴቶቹ አንድ ባል ያላቸው ሰውየው 3 ሚስት ሊኖረው ይችላል። ሶስቱንም እሱ ነው የሚያስተዳድራቸው። ሚስቶቹ ሌላ ተጨማሪ የገቢ ምንጭ የላቸውም። ከዚህ የተነሳ ይሄ የበኩር ልጅ ምንድነው የሚያደርገው? የአባቱን ንብረት 75% ከወረሰ በኋላ የአባቱን ሚስቶች እንጀራ እናቶቹን አንድም ትሁን ሁለትም ሶስትም በእንጀራ ልጅነት ቤታቸውን ያስተዳድራል። በእርሻም የሚተዳደሩ ከሆነ ወርሃዊ ቀለባቸውን የመስጠት ግዴታ አለበት። እነሱን እንደ ባል አያገባም። ነገር ግን በብሉይ እጅግ ክልክል ነው። እንደ እንጀራ ልጅ በመሆን ግን የቤቱ መሪ ይሆናል ማለት ነው። ምክንያቱም ሴቶቹ ባል የላቸውም፣ ምንም አይነት ርስት የላቸውም። ስለዚህ ከእርሻውም ይሁን ካለው የገቢ ከከብቱም ከምኑም ያንን እነዛን ቤቶች የማስተዳደር ግዴታ አለበት። ሶስተኛ ደግሞ የተስፋ ቃል ካለ የተስፋው ቃል ተቀባይ እና አስቀጣይ መሆኑ የተስፋ ቃል ብለን ስንል ለምሳሌ ፓትሪያርክ የሚባሉትን አበው እና አብርሃም፣ ይስሐቅ፣ ያዕቆብን ከተመለከተ አሁን የተስፋው ቃል ተቀባይ ይሆናል የበኩሩ ልጅ። አብርሃምን ስንመለከት 2 ልጆች ነበሩት። አንዱ እስማኤል ነው፣ አንዱ ይስሐቅ ነው። ቀድሞ የተወለደው እስማኤል ነው በመሰረቱ፣ ግን የተስፋው ቃል ወራሽ ይስሐቅ ነው። ምክንያቱም እስማኤል በችኮላ እግዚአብሔርን ባለመጠበቅ የተወለደ እንደመሆኑ መጠን ይስሐቅ የተስፋውን ቃል ያስቀጥላል። ስንቀጥል ደግሞ እንደዛው ነው። ያዕቆብ ጋም ስንደርስ እንደዛው ነው። ስለዚህ ያዕቆብ የተስፋውን ቃል
አስቀጥሏል ከኤሳው ይልቅ ማለት ነው። እና እነዚህ ነገሮች ስንመለከት እነዚህ ሶስት ግዴታዎች አሉበት ማለት ነው። እና እንግዲህ ብሉይ ኪዳን ስለ ብኩርና ሲያወራ ብኩርና ቅድሚያ መወለድን ብቻ አይደለም የሚያሳየው፣ የበላይ መሆንን ገዥና አስተዳዳሪ መሆንንም አብሮ ያመለክታል ማለት ነው። በብሉይ ብኩርና የሚገኝባቸው እንግዲህ ቆላሲስ ለአዲስ ኪዳን ጋር ከመግባታችን በፊት ይሄንን የዳህራዊ መሰረት ወይም ባክግራውንድ ጥናት ማድረግ ያስፈልጋል። የተጻፈላቸው ሰዎች አይሁዳውያን እንዳሉባቸው መጠን ሌሎቹ አህዛብም የሆኑት ያው ከአይሁዳውያኑ ነው የሚጠይቁት በኩር ምን ማለት ነው፣ ብኩርና የነበረው ወጉ ስርዓቱ ምንድነው ብለው በዛ መሰረት ስለሆነ የሚተዳደሩት ጳውሎስ ጌታችን ኢየሱስ ክርስቶስን ይሄንን ብኩርና የሚለውን ስም ሲሰጥ ለሱ ምን ማለት እንደሆነ የምናውቀው ቃሉ በዛ ባህል ውስጥ የነበረውን ትክክለኛ ትርጉም ስናቅ ብቻ ነው። ኢትዮጵያ ላይ በኢትዮጵያ ባህል ላይ ቆመን የነሱን ባህል ለመተርጎም አንችልም። እና ብኩርና የሚገኝባቸው መንገዶች አንደኛው ቀድሞ በመወለድ ነው፣ ቅድም እንዳለው ቀድሞ የተወለደ በኩር ነው። ሁለተኛ ደግሞ በሹመት ነው። በሹመትና በምርጫ ብኩርና ይገኛል። ለምሳሌ ይስሐቅን እና ያዕቆብን ስንመለከት እስማኤል አለ በምርጫ በእግዚአብሔር ምርጫ ይስሐቅ ብኩርናን ወስዷል። ያዕቆብና ኤሳውን ስንመለከት ደግሞ ኤሳው ብኩርናውን ሸጦለታል። ኤሳው ብኩርናውን ለያዕቆብ ሸጧል። ከዚህ የተነሳ ያዕቆብ ብኩርናውን ወስዷል። እና ብኩርና መውሰዱ ደግሞ ቅድም እንዳየነው መብትም አለው ግዴታም አለው። መብቱ ከፍተኛ ነው። በተለይ የዘር ሐረግን በማስቀጠል ስንመለከት ጥቅሙ ከፍተኛ ነው። እስራኤልን ስንመለከት እስራኤል ዘጸአት ምዕራፍ 4 ቁጥር 23 ላይ በምንመለከትበት ጊዜ እግዚአብሔር ምን አለ? እስራኤል የበኩር ልጄ ነው ብሎ አለ። እንግዲህ ከእስራኤል በፊት እኮ ሰዎች እግዚአብሔር በምድር ላይ አልነበሩም ማለት አይደለም፣ ግን በምርጫ ከነበረው ዓለም እስራኤልን መርጫለሁ ማለቱ ነው። ስለዚህ እስራኤል የበኩር ልጄ ነው ብሎ አለ በምርጫ። ሌላ ምናሴና ኤፍሬምን ስንመለከት ምናሴና ኤፍሬምን ስንመለከት ነው በመወለድ ቅድሚያ ዘፍጥረት ምዕራፍ 41 51 እና 52 ላይ ዘፍጥረት ምዕራፍ 41 51 እና 52 ላይ ዮሴፍ የበኩር ልጁን ምናሴ ብሎ ጠራው ይላል። ዮሴፍ የበኩር ልጁን ምናሴ ብሎ ጠራው ይላል። ከዛ በኋላ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 ቁጥር 9 ላይ ደግሞ ሄደን ስንመለከት ትንቢተ ኤርሚያስ ምዕራፍ 31 ቁጥር 9 ላይ ሄደን ስንመለከት ኤፍሬም በኩሬ ነውና ይላል እግዚአብሔር ደግሞ ኤፍሬም በኩሬ ነውና ይላል። እና እንግዲህ ይሄ በእግዚአብሔር ምርጫ የተከናወነ ነገር ነው። እግዚአብሔር ኤፍሬምን በኩር አድርጎ መረጠው። በኢትዮጵያ አውድ ቢሆን በኩር መሆኑ ምንም አመጣለትም ነበረ። ግን ከላይ እንደተነጋገርነው የብኩርና ጉዳይ በእስራኤል መብትም ግዴታም ጥቅምም ስላለው ነው። እና ሌላው ከዚህ ጋር በምርጫ ይገኛል። እንደገና ደግሞ ነገር ልንመለከት ነው። አንዱ ቀድሞ በመወለድ ነው። ሁለተኛ በሹመት ወይም በምርጫ ይገኛል ብኩርና። ሶስተኛው ደግሞ ነገስታት የእግዚአብሔር ልጆች ያው እንደዛ በብኩርናው እንትን የእግዚአብሔር ልጆች ይባሉ ስለነበረ ዳዊትን እግዚአብሔር በኩሬ አደርገዋለሁ ብሎ አለ። መዝሙረ ዳዊት 89:27 ላይ ማለት ነው። ዳዊትን ከምድር ነገስታት በሙሉ በኩሬ አደርገዋለሁኝ። እንግዲህ በኩሬ አደርገዋለሁኝ ብሎ ሲል ቅድም እንዳልነው ብኩርና የበላይነትንና አስተዳዳሪነትን ገዥነትን ስለሚያመለክት ማለት ነው እንጂ ከዳዊት በፊት እኮ ነገስታት አሉ። በእስራኤልም ቢሆን ሳኦልም አለ ከፊት ለፊቱ። ስለዚህ ነገሩን ሰብሰብ ስናረገው ብኩርና የሚለው ሐሳብ በእስራኤላውያን ዘንድ አንደኛው በጊዜ ቀደምትነትን ያመለክታል። በጊዜ ቀደምትነትን ሁለተኛ ደግሞ በደረጃ ልዕቀትን ድናምነው የበላይነትንና የመግዛት መብትን ስለሚያመጣ በጊዜ ቀደምትነትንና በደረጃ ደግሞ የላቀ መሆንን ልዕቀትን ያሳያል ማለት ነው። ይሄ የብሉይ ኪዳን ባክግራውንዳችን ነው፣ ዳህራዊ መሰረታችን ነው።
ወደ አዲስ ኪዳኑ እንምጣ። ጳውሎስ እንግዲህ ይህን ቃል የተጠቀመበት አውድ ለምንድን ነው የተጠቀመው? ምንድን ነበረ በቆላሲስ ውስጥ የነበረው ችግር ብለን ስንመለከት ቆላሲስ ውስጥ እንግዲህ የነበረው ችግር ሁለት ችግሮች በጣም የናኙ ነበሩ። አንዱ የኖስቲሲዝም ጉዳይ ነው። ቅድም በጨረፍታ እንዳነሳነው ያው ኖስቲሲዝምን ያው ዝርዝር ለማወቅ የምትፈልጉ ሰዎች ጉግል ማድረግ ነው። ስለ ኖስቲሲዝም ብዙ ነገር ማየት ትችላላችሁና በጣም አደገኛ የነበረ ትምህርት ሁሉንም ሰብስቦ የያዘ ስለዚህ በእውቀት ሰው ወደ እግዚአብሔርነት መድረስ እንደሚችል የሚያስተምር ነው። እንግዲህ ቆላሲስ ቤተክርስቲያን ውስጥ ኖስቲሲዝምና የግሪክ ፍልስፍና በእጅጉ የናኙ ነበሩ። ስለዚህ እንግዲህ በኖስቲኮቹ እምነት መሰረት ኢየሱስ ክርስቶስ እንግዲህ ከአምላክ ወኪሎች እንደ አንዱ በሚል ነበረ። ከአምላክ ወኪሎች ወይም ምንጨቶች ከአምላክ የመነጨ አምላክ ሊሆን ይችላል በሚል ቤተክርስቲያኒቱ ውስጥ የተሰራጨ ስህተት ትምህርት ነበረ። ስለዚህ ጳውሎስ ማስረጃዎቹን በተደራጀ መልክ ነው ያስቀመጣቸው። ቆላሲስ ምዕራፍ 1 ላይ ስንመለከት አንድ ጥቅስ ብቻ ገንጥለን የምናጠናው ሳይሆን እዛ ላይ ሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ ከአብ ጋር ያለውን ግንኙነት በነጥብ ያስቀምጠዋል። ቁጥር 1 ጳውሎስ ምን ይላል? ከእግዚአብሔር ጋር ባለው ግንኙነት እንግዲህ ቆላሲስ ምዕራፍ 1 ቁጥር 15 ላይ ቅድም እንዳነበብነው ጥቅሱን እናንብበው። እርሱም የማይታይ አምላክ ምሳሌ ነው ብሎ ይለዋል። እርሱም የማይታይ አምላክ ምሳሌ ነው ብሎ ይለዋል። ይሄ እንግዲህ በአማርኛችን ምሳሌ በሚል የተተረጎመው ቃል ግሪክኛው ኤይኮን ብሎ ይለዋል። ኤይኮን ነው፣ ኤይኮን ብሎ ይለዋል። ኤይኮን የሚባለው የግሪክኛ ቃል ደግሞ ሲተረጎም የመስታወት ምስል ማለት ነው። መስታወት ምስል ማለትም ፈረንጆቹ ኤግዛክት ሪፕሬዘንቴሽን ወይም ሚረር ኢሜጅ ብለው ይሉታል። ስለዚህ አንድን ነገር በቀጥታ የአንድ ነገር ትክክለኛ ግልባጭ ማለት ነው። የአንድ ነገር ትክክለኛ ግልባጭ ወይም የመስታወት ምስል። መስታወት ራሳችንን እንደሚያሳየን። ስለዚህ ምን ይላቸዋል ጳውሎስ? ኢየሱስ ክርስቶስ እኮ እናንተ እንደምትሉት በዛ ቤተክርስቲያን እንደናኘው ትምህርት አይነት ሳይሆን የእግዚአብሔር ወኪልም አይደለም፣ ከእግዚአብሔር የመነጨም አይደለም እናንተ እንደምታምኑት። ነገር ግን እግዚአብሔርን በአካል የሚያሳይ ባለፈው ቆላሲስ 2:9 ላይ እንዳየነው እግዚአብሔርነት በሙላት ያለው ተገለጠ እግዚአብሔር ነው ብሎ የሚላቸው። ስለዚህ ኤይኮን የሚለው ቃል የመስታወት ምስል ማለት ነው። ከዚህ የተነሳ እንግዲህ ጌታችን ኢየሱስ ክርስቶስ እግዚአብሔርን ራሱን ማለት ነው። እግዚአብሔርን ራሱን ማለት ነው። ተመሳሳይ ቃል አለ በሌላ የግሪክኛ ቃል የተተረጎመ ዕብራውያን ምዕራፍ 1 ቁጥር 3 ላይ ዕብራውያን ምዕራፍ 1 ቁጥር 3 ላይ የባህሪው ምሳሌ ይለዋል። እዛ ጋር ደግሞ የባህሪው ምሳሌዋ ናት። አሁን እንግዲህ አማርኛው ላይ ምሳሌ ብሎ ስለጠቀሳት ትንሽ ደከም ያለ ትርጉም ያላት ይመስላል። ዕብራውያኑ ላይ ግሪክኛው ካራክቴር ብሎ ይለዋል። ይሄ ካራክቴር የሚለው ቃል ቅድም እንዳልነው ኤግዛክት ሪፕሬዘንቴሽን ትክክለኛ ግልባጭ ወይም የመስታወት ምስል ማለት ነው። ከዚህ የተነሳ እንግዲህ ጳውሎስ ከፍጥረት ጋር ከእግዚአብሔር ጋር ባለው ግንኙነት እግዚአብሔርን 100% የሚገልጽ ራሱ እግዚአብሔር ነው ይላል ጳውሎስ። ሁለተኛ ደግሞ ወደ ጉዳያችን ጠጋ ይላል። ከፍጥረት ጋር ባለው ግንኙነት ደግሞ ጳውሎስ ምን ይላል? ከእግዚአብሔር ጋር ባለው ግንኙነት የእግዚአብሔር ትክክለኛ ግልባጭ ወይም አምሳል እንደነ NIV አይነት ትርጉሞች አምሳል በሚለው ተርጉሞታል። ከምሳሌ ይሻላል። ስለዚህ እግዚአብሔር አምሳል እግዚአብሔርን ቀጥታ የሚገልጽ። ከፍጥረት ጋር ባለው ግንኙነት ደግሞ አሁን እንግዲህ ወደ ግሪክኛው ለመሄድ ግድ ይለናል ማለት ነው። ግድ ይለናል እና እዚህ ቦታ ላይ ግሪክኛው ምንድነው የሚለው? ፕሮቶቶኮስ ፓሴስ ክቲሴዮስ የሚል ቃል ይጠቀማል። ፕሮቶቶኮስ ፓሴስ ክቲሴዮስ እና ይሄንን ደግሞ ስንመለከት በኩር ለሚለው ቃል ጳውሎስ የወሰደው ቃል የግሪክኛው ቃል ፕሮቶቶኮስ የሚል ነው። ፕሮቶቶኮስ የሚለው ቃል በመሰረቱ ምን ማለት ነው?
ቀደም ባልነው ትርጉም መሄድ ነው። ቀድሞ የተፈጠረ ማለት አይደለም። ቀድሞት ነው። እንደገና ደግሞ የበላይነት ያለውና ገዢ የሆነ ማለት ነው። ፕሮቶቶኮስ ማለት ቀድሞም የተወለደ በጊዜም ቀደምትነት ያለው እንደገናም ደግሞ የበላይነት ያለው ገዢም የሆነ ማለት ነው። ስለዚህ እንግዲህ አሁን ይሄንን ፕሮቶቶኮሱን ከተረጎምን በኋላ ቀጥሎ ያሉትን ቃላት ፓሴስ የሚለውንና ክቲሴዮስ የሚለውን ቃል ስንተረጉም ከመጨረሻው ቃል ስንነሳ ክቲሴዮስ ማለት ፍጥረት ማለት ነው። ፍጥረት። ስለዚህ ከፊቱ ፕሮቶቶኮስ አለን። ፕሮቶቶኮሱ እንግዲህ የበላይና ገዢ የሆነ ይላል። የመጨረሻው ቃል ደግሞ ፍጥረት። ፓሴስ የምትለዋ የግሪክኛ ቃል ምን ማለት ነው? ኦቨር በሚለው እንግሊዝኛ ቃል ነው የምትተረጎመው። ስለዚህ በፍጥረት ሁሉ ላይ ገዢ ወይም የበላይ የሆነ የሚል ትርጉም ይሰጣል ማለት ነው። በፍጥረት ፓሴስ ኦቨር ማለት ስለሆነች ፍጥረትም አለን ቃላችን ላይ። ስለዚህ ስናቀናጀው ወደ አማርኛው በፍጥረት ሁሉ ላይ ገዢ ወይም የበላይ የሆነ ለማለት ነው እንጂ የምትል ቃል ከፊቱ የለችውም። ሲጀመርም ግሪክኛው የምትለው ቃል የለችውም፣ የምትል መስተዋድድ የለችውም። ከዚህ የተነሳ በአማርኛው እንደተተረጎመው ሳይሆን ግሪክኛው እናት ቋንቋው በፍጥረት ላይ ገዢ የሆነ ተብሎ ይተረጎማል ማለት ነው። ስለዚህ እንግዲህ ጌታችን ኢየሱስ ክርስቶስ ክፍሉ ጅማሬ ያለው እያለ አይደለም፣ ግን በፍጥረት ላይ ገዢ ነው፣ የበላይ ነው ብሎ እየነገረን ነው ማለት ነው። ስለዚህ ጳውሎስ በዚህ መልኩ ያው ቆላሲስን ወደታች እየሄድንም ብንመለከት ከቤተክርስቲያን ጋር ባለው ግንኙነት በሙታን ትንሣኤም እንደዚሁ ከሁሉ ቀዳሚ ነው ይላል። የቤተክርስቲያን ራስ ነው እንደዛ ያለው ሙግቱን የሚያደራጀው። ስለዚህ አሁን እዚህ ጋር የምንመለከተው የቆላሲሱ ላይ ያው ረገጥ አድርገን ጊዜ የወሰድንበት ምክንያት ብዙ ጊዜ አሁንም በየመንገዱ የምናገኛቸው ኦንሊ ጂሰሶች ይቅርታ የጆቫ ምስክሮች ይህንን ቃል በኩር ነው አማርኛው የሚለው በኩር ስለሆነ የሚለው እንደውም የን ይጨምሩና ከፊቷ የፍጥረት በኩር ነው ብለው ይላሉ። እኛ ደግሞ የፍጥረት በኩር ነው ቃሉ ላይም አልተጻፈም። አማርኛው ከፍጥረት ሁሉ በፊት በኩር ነው ያለው። በኩር የሚለው ቃል ደግሞ የምናነባው አማርኛ ነው፣ መነሻው ደግሞ ግሪክ ነው። ግሪኩ ላይ ፕሮቶቶኮስ ተብሎ ነው የተጻፈው። ፕሮቶቶኮስ ደግሞ ገዢ የሆነና የበላይ የሆነ በጊዜም ቀደምት የሆነ ለማለት ነው። ከዚህ የተነሳ በዚህ ምክንያት ራሱ በዚሁ ምክንያት እንኳን የፍጥረት በኩር ነው የሚል ትርጉም በፍጹም ሊይዝ አይችልም። ጳውሎስም ያንን የጻፈበት ምክንያት ከእስራኤል ባህል ጋር በተያያዘ በኩሩ ቅድሚያም የተወለደ ነው፣ እንደገናም ደግሞ የአባቱን ቤት የሚገዛና የሚያስተዳድር በአባቱ ቤት ላይ የበላይነት የነበረው ስለሆነ ያን ታሳቢ ባደረገ መልክ ጳውሎስ እዚህ ቦታ ላይ እሱ ደግሞ ከእግዚአብሔር ጋር በተወዳደረ የእግዚአብሔር አምሳል የአብ አምሳል ማለትም ያው የእግዚአብሔር አምሳል እንደገና ከፍጥረት ጋር በተወዳደረ ደግሞ በፍጥረት ሁሉ ላይ ገዢና የበላይ የሆነ የሚል ትርጉም ነው የሰጠው። ስለዚህ በዚህ መልክ ነው ይሄ ነገር መተርጎም ያለበት። ሰዓታችን እንግዲህ እየተጠናቀቀ ነው። በተቻለ መጠን ያው ከወደ ኋላ ያለውን ሰዓት ምናልባት ለተሳታፊዎቻችን እንደማሳሰቢያ የምሰጠው ነገር 12 አንድ ሰዓት አናቱ እስከ 2 ሰዓት በቂ ጊዜ ይኖረናል። ዛሬ አርፍደን የጀመርነው ለምን ለጥቅሶቹን ደግሞ በቃል ነውና የምንነጋገረው። አሁን በዋይት ቦርድ ላይ የተጻፈ ቢሆን ኖትም መውሰድ ይቻላል፣ ያው እንትኑ ይቀዳል። ግን ተጨማሪም ነገሮች ይኖሩናል። ሰዓቱ ትንሽ ያው እያሳቀቀን ስለሆነ በተቻለ መጠን ሻርፕ ከጀመርን አንድ ሙሉ ሰዓት ይኖረናል። በዛ እንትን ለማድረግ እንሞክራለን ማለት ነው። ጆስ ይሰማሃል አይደለም?
ይሰማሃል ጆስ? ዶክተር ጆሲ የልጅ ነው እንዴ? እሺ ችግር የለም። ይሰማል አይደል የምለው? አዎ ኦኬ። እስቲ ተናገር አንተ። ድምጽ አይሰማኝም። ሰላም ናችሁ? እሰማለሁ። አሜን። አዎ አማን፣ አንተ ትሰማለህ? እስቲ አንተ ቀጥል። 2 ሰዓት ሞላና ያው ለሚቀጥለውም ትንሽ ማስታወቂያ በዛው ለመናገር ነው። ሰዓቱ አነሰን በጣም። ኦሬዲ 2 ጥቅስ ብቻ ነው የሄድነው። በተቻለ መጠን እህቶችና ወንድሞች ፈጥናችሁ ልትመጡ ባያመልጣችሁ እጅግ ይመረጣል። ባላችሁበት ሁኔታም ሆናችሁ እንኳን በኤርፎን ከፍታችሁ ለመከታተል ሞክሩ። የተመዘገበው ሰው ወደ 600 ምናምን ሰው ነው፣ ግን አሁን አቴንድ እያደረገ ያለው ሰው ቁጥር ደግሞ 83 ብቻ ነው። ይሄም ሙላ ተብሎ የተሞላ ነው። ለማንኛውም ለራሳችሁ ስትሉ ልትማሩ ያስፈልጋችኋል። ሪከርድ የሚደረገው እንግዲህ ተስፋ አድርጋችሁ ዝም አትበሉ። 1 ሰዓት ላይ እንጀምራለን። 3 ሰው ቢኖር 4 ሰው ቢኖር ከዚህ በኋላ ይጀምራል። ወደ ኋላ ተመልሶ መከለስ አይኖረውም። እንዳልኳችሁ ሪከርድ ይደረጋል፣ ይጫንልናል ብላችሁ አስባችሁ ባትዘገዩ መልካም ነው። በጆሮአችሁ እንደምትሰሙት እዚሁ ቁጭ ብላችሁ እንደምትሰሙ አቴንድ እንደምታደርጉት አይሆንላችሁም ያኛው። ስለዚህ በጊዜ ተገኙ።